ሰላም የፎከስ ፋሚሊ እንዴት ናችሁ? ሰላም ነው። እኔም ደህና ነኝ እግዚአብሔር ይመስገን። እና ባለፈው በሎጎ ወይ ደግሞ ከባነር ምረጡ ብያችሁ ቴሌግራም ላይ ፖስቼ ነበር እና ብዙዎቻችሁ ሎጎ ስራልን ስትሉ ነበር። በውስጥ መስመርም እያወራችሁኝ ነበር። ፒክሰል ላብ ሳይሆን ብዙዎች ሎጎ ክሬት የሚያደርጉት በፒክሰል ላብ ነው እና እኛውም በፒክሰል ላብ አንጠቀምም። ሌላ ቀለል ያለ መንገድ ነው የምንጠቀመው። ፒክሰል ላብ ለሚችል ሰው ራሱ በጣም ከባድ ነው አይደለም ለማይችል ሰው። እና በሌላ መንገድ እንዴት አድርጋችሁ በቀላሉ ክሬት እንደምታደርጉት አሳያችኋለሁ። ፕሊዝ ይሄ አዲስ አካውንት ስለሆነ ሰብስክራይብ እና ላይክ ማድረጋችሁን አትርሱ። እና መጀመሪያ ምን እንደምታደርጉ አሳያችኋለሁ። በመጀመሪያ እቺ ፒንትረስት የምትል አፕሊኬሽን ስልካችሁ ውስጥ ልትኖር ይገባል። እና እዚህ ውስጥ ከገባችሁ በኋላ በኮኔክሽን ነው የምሰራው ሁሉም ነገር። ይሄን አፕሊኬሽን ካወረዳችሁ በኋላ ሰርች ባዩ ላይ እዚህ ጋር ትመጡና እዚህ ጋር ክሊክ አድርጋችሁ ስማችሁን በስማችሁ የሆነ ፊደል፣ ሁለት ፊደል፣ አንድ ፊደል እና ሌላ ተጨማሪ ፊደል ሰርች ታደርጋላችሁ። እኔ አሁን ለምሳሌ በራሴ ሰርች ላድርግና ላሳያችሁ። ኤፍ ኤንድ ጂ ፎከስ ግራፊክስ ሎጎ ላለው ማለት ነው እና ያመጣልኛል ማለት ነው። በዚህ መልኩ ማለት ነው። እናንተም እንደዚህ ሰርች አድርጋችሁ ማግኘት ትችላላችሁ ማለት ነው። በራሳችሁ በምትፈልጉት መልክ ያመጣላችኋል ማለት ነው። እና የፈለጋችሁት ከዚህ ውስጥ መርጣችሁ የራሳችሁ ሎጎ ማድረግ ትችላላችሁ ማለት ነው። እና እንዴት ይሄኛውን መስራት እንዳለባችሁ አሳያችኋለሁ። ለምሳሌ እኔ አንድ ሎጎ ልምረጥና ለምሳሌ እቺን ልምረጥ። ይሄኛውን ምን አደርጋለሁ? እዚህ ሶስት ነጥብ እነካለሁ ማለት ነው። ከዛን ዳውንሎድ ኢሜጅ እላለሁ። እሱን ክሊክ አደርጋለሁ ማለት ነው። ስለዚህ አሁን ይሄ ወርዶልኛል ማለት ነው ከፒንተረስት ውስጥ። እና ከዚህ እወጣለሁ ማለት ነው። ወጥቼ ምን አደርጋለሁ? ባክግራውንዱን ቅድም ይሄኛው ጥቁር ነው ከኋላ ነጯን ብቻ አስቀራለሁ ማለት ነው። ነጯን ብቻ አስቀርቼ ሪሙቭ አደርጋለሁ ማለት ነው። እና እሱን ለማድረግ እቺ ፎቶሮም የምትል አፕሊኬሽን ስልካችሁ ውስጥ ልትኖር ይገባል። እና እዛ ውስጥ እገባለሁ ማለት ነው። ከገባ በኋላ ዳታችሁን አብርታችሁ ነው ይሄኛውን የምሰራላችሁ ማለት ነው። እና እዚህ ጋር ትራንስፓረንት የምትላለች እሷን ክሊክ ታደርጋላችሁ አንድ ጊዜ። ከዛም በኋላ ቅድም ዳውንሎድ ያደረጋችሁት ፋይል እዚህ ጋር ታገኛላችሁ ማለት ነው። እሷን ክሊክ ታደርጋላችሁ እና ከሰከንዳት በኋላ እንደዚህ ሪሙቭ አድርግላችኋል ማለት ነው። ከዛን እቺ ጽሁፉ ላይ አንዴ ክሊክ ታደርጋላችሁ ማለት ነው። እንደፈለጋችሁ መንቀሳቀስ ትችላላችሁ ማለት ነው። እና እዚህ ጋር ሌላ ነገር እጨምራለሁ ማለት ነው። እኔ ለምሳሌ ስሜን ሙሉ ስሜን ጽፋለሁ። ካስፈለገኝ ስልክ ቁጥርም ከስራ አስቀምጣለሁ ማለት ነው። ኋላ ይሄን ትንሽ ካደረጋችሁ በኋላ ደን ትላላችሁ ማለት ነው። ከዛን እዚህ ጋር ኤኤ ቴክስት የሚላለ እሱን ክሊክ ታደርጋላችሁ ሌላ ነገር ለመጻፍ ማለት ነው። ከዛ ስታይል የፈለጋችሁ ስታይል ታደርጋላችሁ ማለት ነው። የተመቻችሁ ላይ ማድረግ ትችላላችሁ። እኔ አሁን ፎከስ ግራፊክስ ብዬ እጽፋለሁ ማለት ነው። እንደዚህ ከዛ ይሄኛውን እንደፈለኩ አጠባለሁ፣ ከፈለኩ በነጭ አደርጋለሁ፣ ከፈለኩ ደግሞ በፈለኩት ከለር ማድረግ እችላለሁ ማለት ነው። እዚህ ጋር ከስር የፈለጋችሁ ከለር ለማድረግ ትችላላችሁ። ከዛኛው እንዲመሳሰል ከፈለጋችሁ ይሄው ነጭ ማድረግ ትችላላችሁ። ከዛም በኋላ ሌላ አሁንም ሌላ ነገር መጨመር ከፈለጋችሁ ደን ትሉትና እዚህ ጋር ቴክስት ምላለ እሷን ጎን ላይ እሷን ክሊክ ታደርጋላችሁ። አሁንም ሌላ ነገር ስልክ ቁጥር ከፈለጋችሁ መጻፍ ትችላላችሁ ማለት ነው። የራሳችሁን ቁጥር ፕላስ 25 7 10 83 10 በ3 ብላችሁ ስልክ ቁጥራችሁን ከስር ማስቀመጥ ትችላላችሁ ማለት ነው። ይሄ በጣም አጭሩ መንገድ ነው እያሳያችሁ ያለሁት። ሌላ መንገድ ከፈለጋችሁ በጣም ፕሮፌሽናል የሆናችሁ ሎጎ ክሬተሮች ካላችሁ ምናልባት ሌላ መንገድ ማሳያችኋለሁ።
እንግዲህ በዚህ መልኩ አሁን ቀለል ባለ መልኩ ሰርተናል ማለት ነው። ይሄ ምንም ክፍያ ምናምን ነገር አያስፈልግም። በቀላሉ እንደዚህ መስራት ትችላላችሁ ማለት ነው በስማችሁ። እና ይሄ ቪዲዮ እና የቀለል ያለ መንገድ ከተመቻችሁ እባካችሁ ሰብስክራይብ እና ላይክ ኮመንት ማድረጋችሁን አትርሱ። እና በነፃ ነው ለእናንተ አሁን አገልግሎት የምሰጠው። እኔም የማውቀው ለራሴ የምጠቀመው ነገር ነው ለእናንተም የማጋራችሁ ማለት ነው። ሰብስክራይብ ማድረጋችሁን አትርሱ የፎከስ ፋሚሊ። ከዛም በኋላ እዚህ ጋር ኤክስፖርት ምላለች ኤክስፖርት ነካላችሁ ማለት ነው። እና ኤክስፖርቱ ጋለሪ ብሏል ማለት ሴፍ ሆኗል ማለት ነው። እና እዚህ ጋር ማወቅ ያለባችሁ ነገር እዚህ ሴቲንግ የምትለው ጋር ትሄዱና ይሄ እዚህ ጋር ኤክስፖርት ኢን ፖይንት ፒኤንጂ መሆን አለበት። በዚህኛው በላይኛው ከሆነ ከነ ባክግራውንዱ ስለሚያስቀምጥ ሎጎውን ከባክግራውንዱ ላይ ለይተን ማስቀመጥ ስላለብን እዚህ ፒኤንጂ ላይ የሚለው ላይ መሆን አለበት። ሁልጊዜም እንደዛ ነው መሆን አለበት። ካልሆነ እዚህ ላይ ከሆነ ደግሞ ከነ ባክግራውንዱ ስለማስቀመጥ እዚህ ፒኤንጂ የሚለው ላይ ማስቀመጥ አለባችሁ ማለት ነው። ከዛም በኋላ ኤክስትሩት እና ድጋሚ ኤክስፖርት ያደርግላችኋል ማለት ነው። እና በዚህ መልኩ መጠቀም ትችላላችሁ። ሌላ ጥያቄ ካላችሁም ጠይቁኝ። እና በቀጣይ ደግሞ አዶቤ ላይትሩም ላይ እንዴት አድርጋችሁ መስራት እንዳለባችሁ የሚያሳያችሁ ይሆናል። ይህን አካውንት ሰብስክራይብ ማድረግ፣ ላይክ እንዲሁም ኮሜንት ሳትሰጡ እንዳትወጡ እላችኋለሁ። እወዳችኋለሁ። በቀጣይ ቪዲዮ እስከምንገናኝ ይመቻችሁ።